ሰላም ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? እንዴት ከረማችሁ? ዛሬ በዶንኪ ቲዩብ የተለቀቀው ኖርማል አይደለም የሚለውን ሁለተኛ ቪዲዮ ተመልክቼ ያለኝን አስተያየት ለመስጠት ነው። በእውነቱ ነገር ከሆነ በፕሮግራሙ አቀራረብ እጅግ በጣም ተደምሜያለሁ። ምን ያህል ሀሳቡን ያለምን መዳገት ፍሎለስ በሆነ መልኩ አቅርቦታል። ደስ በሚል አቀራረብ ከአቀራረቡ ጀምራለሁ ማለት ነው። አቀራረቡ በጣም የሚገርም አሜዚንግ፣ የሚያስቀና መንፈሳዊ ቅናት የሚያሲስ ደስ የሚል አቀራረብ ነው። በቃ ጀስት እንደ ውሃ ነው የወረደው ማለት ነው። ሀሳቡን ኦርጋናይዝ አድርጎ እንዲሁም ያደረጋቸው ነገሮች ከዚህ ቀደም በዶንኪ ቲዩብ ሲሰበሰቡ የነበሩ ገንዘቦች ምን ላይ እንደዋሉ፣ እንዴት እንደዋሉ፣ በምን አይነት መልኩ ገንዘብ እንደሚያሰባስቡ ለቤተ ክርስቲያኖች ያሉትን ሁኔታዎች በሙሉ በሚገርም ሁኔታ ደስ በሚል ሁኔታ አቀናብሮ አቅርቦታል። ሌላው ምልከታ ደግሞ ሰዎች የተለያየ አይነት አስተያየት ሊሰጡን ይችላሉ። አንድን ምርት ይዘን ገበያ ላይ ወጥተን ምርቱን የሚገዛንና ዋጋውን ሊያቃልልብን የሚችል ገበያተኛ ገበያ ላይ ይኖራል። ይሄ ኦብቪየስ ነው፣ ምንም ልናደርግ አንችልም ማለት ነው። ምክንያቱም አንድን ገበያ ላይ የያዝነውን ምርት ገዢዎች ይመጣሉ። እነዛ ገዢዎች የተለያየ አይነት የገቢ ምንጭ ያላቸውና የተለያየ አይነት ስነ ልቦናዊ መረዳት ያላቸው ናቸው። ስለ እናንተ ፕሮዳክት ምን እንደሆነ ሊገነዘቡት አይችሉም፣ አያውቁም። ግንዛቤውም ላይኖራቸው ይችላል፣ ወይም ደግሞ ሊኖራቸው ይችላል ማለት ነው። በእነሱ ጫማ ውስጥ ሆነን ስንመለከት እነሱ ስለዛ ፕሮዳክት ወይም ደግሞ ያንን ሊገዙት ያሰቡትን እቃ በሚገምቱትና በሚረዱት መልኩ ነው ዋጋ የሚሰጡት ማለት ነው። ስለዚህ የዶንኪ ቲዩብ ያወጣው ቪዲዮ እንግዲህ ገበያ ላይ ወጥቷል። ገበያተኞች እንግዲህ ገበያው ላይ ያለውን የእቃውን ዋጋ ይተምናሉ፣ ይገዛሉ፣ ለመግዛት ይሞክራሉ፣ ወይም ደግሞ ለማሻሻጥ ይሞክራሉ ማለት ነው። በዚህ መካከል ሰዎች ገበያተኞች ሊገዙት ያሰቡትን እቃ ዋጋው ይሄ ነው ወይም ዋጋው ትልቅ ነው፣ ዋጋው ትንሽ ነው ስላሉ ብቻ የእቃው ዋጋ ትንሽ ነው ማለት አይቻልም ማለት ነው። ምክንያቱም አንድ ገዢ የቀረበለትን ዋጋ ተከራክሮ የመግዛት ሕጋዊ መብት አለው ማለት ነው። ሻጭም ደግሞ የሚሸጠውን ዋጋ ተከራክሮ በሚፈልገው ወይም ደግሞ በሚስማማው ወይም ደግሞ እቃው ያወጣል ተብሎ በሚታሰብበት ዋጋ ገምግሞ ሊሸጠው ይችላል ማለት ነው። ስለዚህ ዶንኪ ቲዩብ ይህ ኖርማል አይደለም የሚለው ፕሮግራሙ ያወጣው ዋጋ አለ ማለት ነው። ያንን ዋጋ ገዢዎች እየተነጋገሩበት ነው። ገዢዎች ከፍ ዝቅ እያደረጉት ነው። ግን እሱ ሊሸጠው ያሰበውን ዋጋ አውጥቶ ገበያ ላይ አቅርቦታል ማለት ነው። ስለዚህ አቅሙ የፈቀደለት ወይም ደግሞ ያንን እቃ ገዝቼ እጠቀማለሁ ያለ ሰው ደግሞ በቀረበ ዶንኪ ቲዩብ ባቀረበለት ዋጋ ገዝቶ እቃውን ሊያከፋፍል ወይም ደግሞ ለግሉ ሊጠቀም ይችላል ማለት ነው። ስለዚህ ያለኝ አስተያየት ዶንኪ ቲዩብ ለመሸጥ ያስበውን እቃ ገበያ ላይ አውጥቶታል። ይህ ኖርማል አይደለም የሚል እቃ ነው ገበያ ላይ ያቀረበው ማለት ነው። እና እቃው ገበያ ላይ በጣም ተወዶለታል፣ ወይም ብዙ የገበያተኞች ፈላጊዎች እየተራኮቱን ያንን እቃ ለማየት ማለት ነው። እነዚህ ገበያተኞች እቃውን ይገዙታል ማለት አይደለም። እነዚህ ገበያተኞች እቃውን የመግዛት አቅም አላቸው ማለት አይደለም። ነገር ግን እቃውን የመግዛት አቅም ያለውም የሌለውም ሰው የመሞከር፣ የማየት፣ የማገላበጥ፣ የመሞከርና የማየት እንዲሁም እቃውን ለባለቤቱ የመመለስ ሙሉ መብት አለው ማለት ነው። ስለዚህ እቃው ገበያ ላይ ወጥቷል። ገበያው ላይ ብዙ ፈላጊዎች አሉት። እቃው ማን ይገዛዋል የምናየው ነው፣ ወይም ደግሞ የገዙ ሰዎች የሚሰጡትን አስተያየት እናያለን ማለት ነው። ስለዚህ በእኔ አመለካከት የዶንኪ ቲዩብ ይህ ኖርማል አይደለም የሚለው እቃ ገበያው ላይ በጣም ተወዶለታል። ተወዶለታል ማለት ግን ገዢ ይበዛለታል ማለት አይደለም። ተወዶለታል ማለት ደግሞ እቃውን ያዩት፣ የተመለከቱት፣ የዳሰሱት፣ የጨበጡት ሁላ እቃውን ይወዱታል ማለት አይደለም። እቃው ግን መነጋገሪያ ሆኗል። ይህንን እቃ ያያችሁ፣ የተመለከታችሁ ወይም ደግሞ ለማየት ያሰባችሁ ወይም ደግሞ ስለዚህ እቃ ሲወራ የሰማችሁ ሂዱና መርካቶ እቃውን እዩት፣ አገላብጡት። ይህ ኖርማል አይደለም ቪዲዮ ቁጥር 2 ይመስለኛል። እዩት። መታየት ያለበት እቃ ነው፣ መለካት ያለበት እቃ ነው። እስቲ ለኩት። በልካችሁ ከሆነ ትገዙታላችሁ እቃውን፣ ውድ ከሆነም ትተውታላችሁ። ወይንም ደግሞ አይታችሁ እያማራችሁ ብገዛው እያላችሁም ልትተውት ትችላላችሁ ማለት ነው። ይህ የኔ የግል አስተያየት ነው። የዶንኪ ቲዩብ ኖርማል አይደለም እቃ ገበያ ላይ እጅግ መነጋገሪያ ሆኗል። ሞክሩት፣ ከቻላችሁ ግዙት። ይህ ኖርማል አይደለም።